እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን ስለ ዓለም መድኃኒት ፈጣሪው ኢየሱስ ክርስቶስን ስም ብሎ ስለተጋደለ ስሙ የሚጣፍጥ ቅዱስ ጊዮርጊስ የሰማዕትነትን ነገር መስማት ምንኛ ድንቅ ነው! ይህ የብእሲ እግዚአብሔር የተወደደ ገባሬ ተአምር ቅዱስ ጊዮርጊስ ገድሉም በወርኃ ግንቦት 23 ቀን የሚነበብ የሚጸለይ ከፍጹም ይቅር ባይ ቸር አምላኩ እግዚአብሔር ዘንድ የኢትዮጵያ ገበዝ ሆኖ የተሾመ ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችን ጋር ትሁን። ኮከበ ክብር ገባሬ ተአምር በእግዚአብሔር ዘንድ የከበረ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ አሜን ይሁን ይደረግልኝ ብሎ በጸለየ ጊዜ አየረ ሰማዩ በልዑላንና ቅዱሳን መላእክት ተመላች። ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጥቶ በክብር ተገለጠለት። ርዕሳን አበውና ቅዱሳን ነቢያት ሁሉ በየወገናቸው፣ ቅዱሳን ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክት ሁሉ በየወገናቸው ምስጋና የባሕር የሆነ ፈጣሪያቸውን እያመሰገኑ ወጡ። ንዑድ ክቡር ሊቀ ሰማዕት የተወደደ ቅዱስ ጊዮርጊስን የያዙት ጭፍሮች ግን ሁላቸውም እንደ ሬሳ ሆነው ተገኝተው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለንዑድ ክቡር ሊቀ ሰማዕት የተወደደ ቅዱስ ጊዮርጊስ የእኔ አገልጋይ የምወድህ መላእክትም የሚወድህ ጊዮርጊስ ሆይ ሰላም ላንተ ይሁን። ስለ መንግሥተ ሰማያት ተጋድለሃልና ወዳጅ ጊዮርጊስ ሆይ አንተ በጾነህ የማይጠፋውን የማይበላሸውን አክሊል እነሆ በዚህ ሰዓት በራስ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ አክሊላትን አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ አንተን በሰማያት በላዩ ያስቀምጦ ዘንድ ከጽሩይ ወርቅና ዋጋ ከማይገኝላቸው ከዕንቁ ባሕሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ ዙፋንን ከባሕሪ ሕይወቴ ከመንፈስ ቅዱስ ትቀበላለህ። ወዳጅ ጊዮርጊስ ሆይ አንተ ንዑድ ክቡር ነህና እነሆ የሰማያዊትን ማኅደር ዕንቁ በር ከፈትሁልህ። ከልካይ ሳይኖርብህ ስሉስ ቅዱስ ተብለን ወደምንመሰገን ወደ እኛ ትገባ ዘንድ ኃያሉ ወዳጅ ሆይ ንዑድ ክቡር ነህ። ቸር አባቴ ስምህን በመዝገበ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ ፈጥኜ እሰማዋለሁ። ወዳጅ ጊዮርጊስ ሆይ በአላውያን ነገሥታት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ዳግመኛ ብርሃንን ተጎናጽፈ በመላእክት ፊት እገለጥልሃለሁ። ወዳጅ ጊዮርጊስ ሆይ በእሊህ ዓመታት ከአንተ በቀር ከሰው ወገን ማን በስሜ አልመሰከረም። አንተ ብቻህን ጸንተህ ዓለምን ሁሉ በሚገዙ በሰባው ነገሥታት ፊት ቆምክ እንጂ። ኤጲስቆጶስም ቢሆኑ ቀሳውስትም ቢሆኑ ዲያቆናት፣ ሕዝባውያንም ቢሆኑ በዓለም ሁሉ ካንተ ብቻ በቀር የተገኘ ስለ ስሜ የመሰከረ የለም። ወዳጅ ጊዮርጊስ ሆይ በማይታበል ቃል እምላለሁ፣ ለአንተ የማልኩትን መሐላም አጸናለሁ። በሰማያትም በመንፈሳዊ ጻዕዳ ፈረስ ተቀምጠ በአንድነት በሦስትነት ለምንመለክ ለእኛ ስሉስ ቅዱስ ትሰግድ ዘንድ ከወዳጆች ጋር በመጣ ጊዜ ጻድቃን ሁሉ ይመለከቷል። ጊዮርጊስ ሆይ አንተ ወዳጅ እንደሆንህም አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጅ ሆይ እነሆ በዓለም ሁሉ ለሚጸልዩ የድኅነት ወደብ ይሆን ዘንድ ስምህን በስሜ አከበርሁ። ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ የተቀበልከውን የተጋድሎህን መከራ የታመንኸውን ሰው ከመከራ ሁሉ አድነዋለሁ ብዬ በራሴ ማለው። ወንድም ሴትም ቢሆኑ ቢታመሙ በመከራ ቢወድቁ
ወደ ፍርድም ቢወጡ በጦር ሜዳ ወይም በወህኒ ቤት ቢሆኑ በባህር በወራጅ ወንዝ ቢሆን በመንገድም ቢሆን በሽፍቶች እጅ ቢወድቁ አውሬ ቢያገኛቸው እሳት አደጋ ቢደርስባቸው ክፉ አሟሟት ቢገጥማቸው በችግር ላይ ሆነው እጅግ ተስፋ ቢቆርጡ ይልቁንም የሰው ልጆች በሚያዙበት ጽኑ መከራ ቢወድቁ በስምህ ተማጽኖ አምላኬ ጊዮርጊስ ሆይ እርዳን፣ አምላኬ ጊዮርጊስ ሆይ እርዳን፣ አምላኬ ጊዮርጊስ ሆይ እርዳን እያሉ ወደ እኔ ቢጮኹ ያን ጊዜ ፈጥኔ እራራላቸዋለሁ፣ ፈጥኔም አድናቸዋለሁ። ለጸሎታቸው መልስ እሰጣቸዋለሁ። ከልባቸውም የለመኑኝን ሁሉ ፈጽምላቸዋለሁ፣ ከመከራቸውም እታደጋቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም የሚናገር ይህ መጽሐፍ ገድልህን የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፋለሁ፣ ኃጢአቱንም አስተሰርይለታለሁ፣ በመንግሥተ ሰማያት የአንተ ልጅ አደርገዋለሁ። ለዘለዓለም በአንድነት ከአንተ ጋር አኖረዋለሁ፣ ለዘለዓለምም አልጥለውም። በስምህ የተማጸነውን በሃይማኖት ወንዶችም ቢሆኑ ሴቶች ልጆቹን በስምህ የጠራውን እኔ ባርከዋለሁ፣ እስከ ዘላለም ድረስ ከእርሱ ጋር አኖራለሁ፣ ልቡንም ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያን ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያን ዕጣን መብራት፣ ስንዴ ወይም ወይን የሚሰጥ በስምም ለተራበ የሚያበላ ለተጠማ የሚያጠጣ የተከበረችውን የዝክረ በዓልን ቀን የሚያከብረውን እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ከአንተ ጋር በመንግሥቴ ደስ አሰኘዋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበረውን ዕጣን የሰጠውን መላእክት እንዲያበሩለት አደርገዋለሁ። ወደ እኔም ደስ ብሎ ይመጣል። በስምህ እንግዳ የሚቀበለው እኔ ኃጢአቱን አስተሰርይለታለሁ፣ ለዘላለምም በመንግሥቴ ይቀበለዋለሁ። በስምህ ምጽዋት የመጸወተውን እኔ ከቅዱሳን ጋር አቆጥረዋለሁ። ከዚህ ዓለም ሀብትም ምን እንዳያጣ የማደርግ እኔ ፈጣሪ እግዚአብሔር ነኝና ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልሁትን እንደፈጸምኩ እንዲሁ ካንተ በፊት ሰማዕት ከሆኑ ካንተ በኋላ ከሚነሱ ከሰማዕታት ማኅበር ሁሉ አንተን የሚበልጥ የለም ብዬ እንደሌለ በራሴ ማልሁልህ። ወዳጄ ጊዮርጊስ ሆይ ወደ እኔ ታርግ ዘንድ ሰማዕትነትን ፈጽሞ ለእኔና ለቸሩ አባቴ ለመንፈስ ቅዱስ ንጹሕ ቁርባን አድርጌ አከብርሃለሁ። ሰማያውያን መላእክት አንተን ለመቀበል ይጠባበቃሉና ካንተ ጋር ደስ ይላቸዋል። ሥጋንም በዚህ ከተሰበሰቡት ማንም ሊነካው እንዳይችል አገልጋዮች መጥተው እስኪወስዱት ድረስ የምድር ንውጽውጽታን አደርጋለሁ። እነሆ እናትህንና ሁለቱ እህቶችን አጫውተውልህ የነበረችው እጮኛህን በዚህ ዓለም ሞትን እንዳይሰሙ ከአንተ በፊት ወደ መንግሥተ ሰማያት ላወጣቸው ቃል ኪዳኔን አድርጌልሃለሁ። ነገር ግን በሰማያት እርሱን ከሰጠው ከአባትህ ጋር በመንግሥተ ሰማያት በታላቅ ክብር ያዩሃል። እነሆ እሊህም አላውያን 70 ነገሥታት ስለ ጸሎት አጠፋቸዋለሁ። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል። ስሜም በዓለም ሁሉ ይመሰገናል። እኔም ወገን በሀገር ቤተ ክርስቲያን እንዲሰራልህ አደርጋለሁ። ሥጋንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታት የብዙዎች ደም በዓለም ሁሉ ለ40 ዘመን ያስፈስሳል። በቤተ ክርስቲያንም ስለማደርገው ተአምራት ያመናፍቅ ንጉሥ ዱዲያኖስ ቤተ ክርስቲያንን ለማፍረስ ይፈታተናል። ይህንን የሚያስፈጽም ዘንድ ብዙ ሰራዊትን ይልካል። በእጅግ ክፉ ሞትም እንድትቀስፉ አደርጋለሁ። እሊህ ከሃዲያን 70 ነገሥታት በእኔ ኃይል እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፋዋለህ። ቸር አባቴ እንዳዘዘም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች አማረች የከበረች ቤተ ክርስቲያንንም ይሰራልሃል።
አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በመላእ ዓለም እኔ አምላክንም በግልጥ ያመልኩኛል። እኔም እነርሱን በዓለም ሁሉ ቤተ ክርስቲያንህ እንዲሰራ አደርጋለሁ። ስምህም በዓለም ዙሪያ ሁሉ ይታወቃል። ስምህንም እየጠሩ ያመሰግኑሃል። ሥጋ ባለበት ሁሉ እጅግ ድንቅ ድንቅ ተአምራት እንዲደረግ አደርጋለሁ። ሰዎች ሁሉ ለቤተ ክርስቲያን እጅ መንሻ ያቀርባሉ። ይልቁንም በአንተ ዝክረ በዓል ቀን ይህችውንም ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያን እንዲመጡ የከበረ እጅ መንሻ እንዲያቀርቡ አደርጋቸዋለሁ። በዚህች ዕለት በሁሉ ዓለም ያለውን ስንዴ እባርካለሁ። የድል አክሊልን በተቀበልክባት ዕለት የምድርን ፍሬ እባርካለሁ። በቤተ ክርስቲያንም የሚቀደስበትን ቀን ለምድር ፍሬያት መጀመሪያ ይሆናል። ይህም ወርኃ ኅዳር 27 ነው። ወዳጄ ጊዮርጊስ ሆይ ለዘላለም ስምህ በሰማይ በምድር የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለቅዱስ ጊዮርጊስ ኃያል መስተጋድል ከሰጠው በኋላ ኃይሉን ደስታውን አሳደረበት። ንዑድ ክቡር ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስም እጅግ ደስ ብሎት ጌታዬ ኢየሱስ ክርስቶስ ሆይ የማይገባኝን እጅግ አክብረኸኛልና አመሰግንሃለሁ አለ። ከዚህ በኋላ ጌታችን የተመሰገነ ሊቀ ሰማዕት ቅዱስ ጊዮርጊስን ባርኮት ከእርሱ ተሰወረ። ቅዱስ ጊዮርጊስ ወታደሮችን ቀስቅሶ ወንድሞቼኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜ ሊቀ ሰማዕት ቅዱስ ጊዮርጊስ የከበረች ራሱን ቆረጡት፣ ደምና ውሃ ወተት ፈሰሰው። ጌታም ደሙን በብርሃን ልብስ እንዲቀበለው ሊቀ መላእክት ቅዱስ ሚካኤል ላከለት። የጌታችን መድኃኒታችንና ኢየሱስ ክርስቶስ የኃያሉ ሊቀ ሰማዕት ቅዱስ ጊዮርጊስ ነፍስ በእጁ ተቀብሎ ሳማት፣ በሰማያዊ ልብስ አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜ ሰማይ የሁለንተናው ቅዱሳን መላእክትን ተመላ። ቅዱሳን ሁሉ በየወገናቸው አመሰግኑ ነበር። ብርሃናዊ ልብስን አልብሶ በዕንቁ ባህር ያጌጡ ከጽሩ ወርቅ የተሰራ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊላት ያሉበትን ዘውድ አቀዳጀው። ከማኅበረ በኩር ጋር የወዳጁ መስተጋድል ቅዱስ ጊዮርጊስም ለዘላለሙ ስሙን ጻፈው። ሰማያውያን መላእክትና ቅዱሳን ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። ከዚህ በኋላ ከመብረቁ ከነጎድጓዱና ከነውጽውጽታው ጽናት ከዝናሙ ብዛት የተነሳ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። በዚያ ቆመው የነበሩ ሰዎች ሁሉ ወደ ከተማ ሸሹ። ጭፍሮችም ይህንን ባዩ ጊዜ በሊቀ ሰማዕት ቅዱስ ጊዮርጊስ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችን መድኃኒታችንና ኢየሱስ ክርስቶስን የምታምን ነፍስ ከሥጋዋ በተለየች ጊዜ አስቀድሞ ለስሉስ ቅዱስ አምልኮት ስግደት ትሰግዳለች። ወደ ወዳጄ ጊዮርጊስም ወስደዋት የአክብሮት ስግደትን ለእርሱ እጅ ትንሳ ብሎ አዘዘ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የተወደደ ኃያል መስተጋድል ፈጥኖ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሰማዕትነቱ በዚህ ሁኔታ በወርኃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ኃያል መስተጋድል ልዳን በትምህርቱ ያበራ ኮከብ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከእኛ ጋር ትሁን ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር ይደረግና ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ተአምር ነው። በዚያች ብባ በምትባል ሀገር ሊቀ ሰማዕት ቅዱስ ጊዮርጊስን የሚወድ የሚያከብር እስታዳር የሚባል አንድ አማኒ ነበር። በየዓመቱ በሀገረ ረዳ የቅዳሴ ቤቱን ሰማዕተ ኢየሱስ ክርስቶስ ሆኖ አንገቱን ለሰይፍ የሰጠበትን የቅዱስ ጊዮርጊስን በዓል ያከብራል።
ስለዚህም የሰቡ ፍሪዳዎችን፣ ብዙ በጎች፣ ማርና ዳግመኛ የምግብ አይነቶችን፣ ጧፎችን፣ ለበዓልም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። እርሱ በሥራው ሁሉ በሊቀ ሰማዕት ቅዱስ ጊዮርጊስ ይታመናልና። ስለዚህ ተግባሩ ጓደኞቹ አረማውያን ቀኑበት። በዚያች ሀገር ላይ ክርስቲያኖችን አጥብቆ የሚጠላ አንድ አገረ ገዢ ነበር። ጓደኞቹም ወደ ገዢው ሄደው ሊቀ ሰማዕታት ቅዱስ ጊዮርጊስን በዓል እንዳያደርግም ከሰሱት። አገረ ገዢውም ለአረማውያን የሰማዕትነትን በዓል ማክበር ተገቢ አይደለም ሲል ያዘዘውን የቅዱስ ጊዮርጊስን በዓል ከመድረሱ 3 ቀን በፊት ነበር። በዚያን ጊዜ ፈጽሞ በመቆጣት ደብዳቤ ጽፎ አትሞ እንካ ይህንን የመልእክት ደብዳቤ ይዘህ ትርጓሜው አሸናፊ የሚባል አልቅሂራ ሂድ። በውስጧም ትርጓሜው የቤት ንጉሥ አዛዥ የሚል ለንጉሡ እስክታዳር አድራሻ የተዘጋጀ ነበር። እርሱ ወዳዘዘው ቦታ እንጂ መልእክቱን ሳያደርስ ወደ ሌላ ቦታ እንዳይሄድ ተከታትለው ይጠብቁ ዘንድ ከእሱ ጋር አብረው የሚሄዱ ሰዎች ትእዛዙን ተቀብለው ወጡ። ከከተማው ውጭ በደረሱ ጊዜም በአንድ የዘንባባ ዛፍ አጠገብ ሆኖ ጊዮርጊስ ሆይ ስለ በዓለ መታጎል ተመልከት እያለ ጸለየም። በዚችም ሰዓት ዕለት ኃያሉ ሰማዕት ቅዱስ ጊዮርጊስ በነጩ ፈረስ ተቀምጦ ተገለጸለትና አይዞህ አትፍራ ብሎ እጁን ይዞ ከእርሱ ጋር በፈረሱ ላይ አስቀምጠው እንደ ዓይን ጥቀሻ ከአልቀሃራ ሀገር አደረሰው። ከእስተዳር ቤት ደጃፍ ካወረደው በኋላ ሂድ ግባና ወደ እሱ የተላክበትን ደብዳቤ አድርስ፣ እሱም መልሱን ጽፎ ይሰጥሃል። እኔ እስክትመጣ እዚህ ጋር እጠብቅሃለሁ፣ ፈጥነህ ወደ እኔ ተመለስ አለው። ያም ሰው ወደ ቤት ገብቶ የመልእክቱን ደብዳቤ ለቤተሰቡ ሰጠ። እነርሱም ወደ ጌታቸው ባቀረቡት ጊዜ በደስታ ተቀበለው የመልሱን ደብዳቤ ጽፎ ሰጥቶት ተመለሰ። ፈጥኖ ወጥቶም ሊቀ ሰማዕት ቅዱስ ጊዮርጊስን በነጩ ፈረስ ላይ እንደተቀመጠ በበራፉ ላይ አገኘው። በዚህ ሰዓት በነጭ ፈረሱ ላይ ከእርሱ ጋር አስቀምጦ ወደ ሀገሩ ወስዶ ቀድሞ ከነርሱ ከጠባቂዎች ተለይቶ ካገኘው ከዘንባባው አጠገብ አወርዶት ወደ ቤት ሂድ፣ እንደ ልማድህም ዝክረ በዓሌን አድርጋለው። ያም ሰው በፍጹም ደስታ ወደ ቤቱ ሄዶ ለበዓሉ ዝግጅት የሚያስፈልገውን ሁሉ ኤጲስቆጶሱ ከቀድሞ ይልቅ አስበልጦ ሰጠው። አስቀድሞ የከሰሱት እኒያ አረማውያን ወደ ክፉ መኮንን ፈጥኖ ሄደው እነሆ ያ የተላከው ሰው በአንተ ላይ ተዘባበተብህ፣ ሂድ ወደ ተባለበት ሳይሄድ ቀርቶ የተወደደ ቅዱስ ጊዮርጊስን በዓል ለማክበር ይዘጋጃልና አሉት። መኮንኑም ተቆጥቶ ጠርቶ እንዴት አልከኝ አለው። ሰውየውም ሄጄ የመልእክቱን ደብዳቤ ወደ ላከኝ አድርሻለሁ፣ ኖ የመልእክቱንም የመልስ ጽሑፍ ይዤ መጥቻለሁ ብሎ የጽሑፉን ደብዳቤ ሰጠውን። ተቀብሎ ባነበበው ጊዜ ልክ እርሱ ጽፎ በላከበት ዕለት እንደተጻፈ ሆኖ አገኘው። እጅግ አድንቆም ይህ መንገድ እጅግ ሩቅ ነው፣ 3 ቀን የሚያስኬድ ነውና ይህ ሰውዬ በአንድ ጊዜ እንዴት ደርሶ ሊመለስ ቻለ ብሎ ይህ ክፉ መኮንን ታላቅ ፍርሃት አደረበት። ኤጲስቆጶሱንም ጠርቶ በየዓመቱ ሁል ጊዜ ለቅዱስ ጊዮርጊስ ዝክር የሚያስፈልገውን ሁሉ አሟልቶ ለቤተ ክርስቲያን ሰጠ። የሀገሩ ሰዎች ግን ይህንን በሰሙ ጊዜ ፍርሃት መላባቸው። የሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችን ጋር ይሁን በእውነት። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ዩቲዩብ ቻናል ተከታታዮች ይህንን መንፈሳዊ ቻናል ብዙ አገልግሎት እንድናገለግል ቪዲዮውን ላይክ በማድረግ ሰብስክራይብ፣ እንዲሁም ሀሳብ አስተያየታችሁን በኮመንት በማስፈር መንፈሳዊ ድጋፋችሁ አይለየን እንላለን። ለወሩም በሰላም ያደርሰን።